የሉቃስ ወንጌል ቅጣይ የሆነውንና ሉቃስ በሚባል ሰው የተጻፈውን የሐዋርያት ሥራን የተመለከትን ነበር። የሐዋርያት ሥራ የጀመረው ኢየሱስ ተከታዮቹን ስለ ራሱ መንግሥት ያለውን የምሥራች እንዲያሰራጩ በመንገር ነው እና የሚጀምሩት ከኢየሩሳሌም፣ ከዛ በአቅራቢያው ወዳሉ ግዛቶች ጉዟቸውን ይቀጥላሉ። ከዚያም ወደ ዓለም ዳርቻ ይሄዳሉ። በኢየሩሳሌምም መልእክታቸው በብዙዎች ተቀባይነት ያገኘ ሲሆን ብዙዎች ደግሞ በተለይም የቤተ መቅደሱ መሪዎች ተቃውመውታል። እነዚህ መሪዎች ሙሉ የእስራኤል ታሪክ በኢየሱስ ሕይወት፣ ሞትና ትንሣኤ ተፈጻሚነት አግኝቷል በሚለው መልእክት ተሸማቀዋል። ከነዚህ መሪዎች አንዱ ይህን ንቅናቄ ለማቆም ብዙ የደከመው የጠርሴሱ ሳውል ነበር። ይህ የሆነው ግን ከሞት የተነሳውን ኢየሱስን እስከሚያገኘው ድረስ ነበር። ይህ ገጠመኝ ሳውልን ከኢየሱስ ጠላትነት ወደ መንግሥቱ አብሳሪነት ለውጦታል። እናም ለዓመታት በሮም ግዛት እየተዘዋወረ ጳውሎስ የሚለውን ሮማዊ ስሙን በመጠቀም በሄደበት ስፍራ ሁሉ የኢየሱስ ማኅበረሰቦች መስርቷል። የጳውሎስ ትልቁ ፍላጎት እነዚህ ሁሉ የተለያዩ ማኅበረሰቦች አይሁድ ወይም አሕዛብ፣ ወንድ ወይም ሴት፣ ባሪያ ወይም ነፃ ሰው የሚሉ ልዩነቶቻቸው ሳይከፋፍሏቸው ራሳቸውን እንደ አንድ ሕዝብ እንዲመለከቱ ነበር። ኢየሱስ ሁሉም በእኩልነት በአገዛዙ ስር የሚኖሩበት በአንድነት የቆመ ቤተሰብ እየመሠረተ ነበር። ይህም ወደ ሐዋርያት ሥራ የመጨረሻ ክፍል ይወስደናል። ንቅናቄው በጀመረበት በኢየሩሳሌም የኢየሱስ አይሁድ ተከታዮች በድርቅና በምግብ እጥረት ይሰቃዩ ነበር። ጳውሎስም ለቤተ ክርስቲያን አንድነት በጣም ይተጋ ስለነበር በጀመራቸው የተለያዩ ቤተ ክርስቲያኖች መካከል ገንዘብ የማሰባሰብ ሥራ አስጀመረ። እርሱና የቤተ ክርስቲያኖቹ የተወካዮች ቡድን የእርዳታ ስጦታውን ይዘው ወደ ኢየሩሳሌም እንዲወስዱ ብር ተዋጥቶ ተሰጣቸው። ነገር ግን ኢየሩሳሌም ለጳውሎስ አደገኛ ስፍራ ነበር። በዚያ ያሉት የአይሁድ መሪዎች ጳውሎስን ከመጥላታቸው የተነሳ እንዲሞት ይፈልጉ ነበር። ጳውሎስም ወጥመድ ውስጥ እየገባ እንደሆነ ታውቆታል። ጓደኞቹ ሁሉ እንዳይሄድ ለመኑት፣ ነገር ግን ማንም ሊያስቆመው አልቻለም። ለምንድን ነው ጳውሎስ ይህን ስጦታ ለመውሰድ ሕይወቱን አደጋ ውስጥ የሚከተው? ሌላ ሰው መላክ አይችልም ነበር? ግን ለጳውሎስ ይህ የግል ጉዳይ ነበር። ኢየሩሳሌም ማለት የኢየሱስን ተከታዮች ለመግደል ተሳትፎ የነበረበት ቦታ ነበር። አሁን ደግሞ እነሱን ለማገልገል ዕድል አገኘ። ኢየሱስ ራሱ የተገደለበት ቦታም ነበር። ስለዚህ ለጳውሎስ ንጉሡ ከሆነው ከኢየሱስ ጋር አብሮ መከራ መቀበል ትልቅ ክብር ነበር። ጳውሎስ ወደ ኢየሩሳሌም ሄደ። እንደጠበቀውም ጠላቶቹ አገኙት። ሰዎች ይሰባሰቡና ጳውሎስን ለመግደል ይሞክራሉ። ነገር ግን ሮማውያን ወታደሮች ደርሰው እሱን በቁጥጥር ስር በማዋል ከሞት ይታደጉታል። የአይሁድ መሪዎች ጳውሎስን የከሰሱት ሮም ላይ አመፅ አስነስተዋል ብለው ነው፣ ግን ማስረጃ ማቅረብ አልቻሉም። ሮማውያን እሱን በተመለከተ ምን ማድረግ እንዳለባቸው አያውቁም። ጳውሎስ ወንጀለኛ እንዳልሆነ ማየት ችለዋል። ነገር ግን አንድ የተሰቀለ አይሁድ ከሞት የተነሳው የዓለም ንጉሥ ነው ብሎ የሚናገረው ነገር በተደጋጋሚ ችግር ውስጥ እያስገባው ነበር። እናም ጳውሎስ ጉዳዩ በሮም ውስጥ በቄሳር እንዲታይ እስከጠየቀበት ጊዜ ድረስ ከአንድ ፍርድ ቤት ወደ ሌላ እየተዘዋወረ ነው። እነሱም ጥያቄውን ተቀብለው በደስታ ወደ ሮም በመርከብ ላኩት። በዚህ የሐዋርያት ሥራ ክፍል የታሪኩ ጸሐፊ ሉቃስ የጳውሎስ የፍርድ ችሎትና እስሮች ከዚህ በፊት ከጻፈው ከኢየሱስ የፍርድ ችሎትና እስር ጋር ምስስላቸውን አሳይቷል። ሉቃስ ወሳኝ ነጥብ እያነሳ ነው። የኢየሱስ ተከታዮች የኢየሱስን መንገድ ሲከተሉ ታሪካቸው ውብ የሆነውን ነገር ግን ዋጋ የሚያስከፍለውን የእርሱን ታሪክ መምሰል ይጀምራል። ወደ ሮም እየሄዱ ሳለ ጳውሎስን የያዘችው መርከብ ከባድ በሆነ አውሎ ነፋስ ትመታለች። ሁላቸውም በጣም ተደናገጡ፣ ከጳውሎስ በስተቀር። ልክ ኢየሱስ ታልፎ ከተሰጠበት ቀን በፊት በነበረው ምሽት የራት ግብዣ እንዳዘጋጀ ሁሉ ጳውሎስም ከመርከቧ በታች ሆኖ ለሌሎች ማዕድ አዘጋጀ። ጳውሎስ በማዕበል ሲያልፉ እግዚአብሔር አብሯቸው እንደሆነ ቃል እየገባ እንጀራውን ባርኮ ቆረሰ። በሚቀጥለው ቀን መርከቡ ከድንጋይ ጋር ይጋጭና ይሰባበራል። ነገር ግን ሁሉም ሰው በደህና ወደ ባህር ዳርቻ ይደርሳል። ይህ በጣም ደስ የሚል ነገር ቢሆንም ጳውሎስ አሁንም ከችግር አልወጣም። ወደ ሮም ተወስዶ በቤት ውስጥ በእስር አስቀመጡት። ነገር ግን ይህ መጥፎ አልነበረም። በቤቱ ውስጥ አይሁዶችንና አሕዛብን በመሰብሰብ ኢየሱስ ከሞት የተነሳው ንጉሥ እንደሆነ መልካሙን ዜና ለማካፈል ችሏል። ቄሳር ዓለምን እንደ ንጉሥ በሚመራበት በሮም ይህንን ማድረግ ትልቅ ድፍረት ነበር። የኢየሱስ የተለየና ሁሉም ነገር አዲስ የሆነበት መንግሥቱ አንድ እስረኛ በሚያልፍበት መከራ አማካኝነት በዓለም እጅግ ኃያል በሆነው የሮም ግዛት የመንግሥት ሥልጣን ማዕከል ውስጥ ተስፋፋ። እናም በዚህ የሁለት መንግሥቶች ንጽጽር ሉቃስ ታሪኩን ይጨርሳል። ይህ የሚገርም ምስል ይከስታል። ነገር ግን የታሪኩ መደምደሚያ መሆን ያለበት መልእክቱ ወደ ምድር ዳርቻ ሁሉ ሲዳረስ ነው። ስለዚህ ታሪኩ መቀጠል የለበትም። በሚገባ ሉቃስ ታሪኩን አንጠልጥሎ የተወው በዓላማ ነው። ይህም አንባቢዎቹ ታሪኩ ያላለቀ እንደሆነ እንዲያውቁ እና እስካሁን ድረስ እየተስፋፋ ባለው የኢየሱስ መንግሥት ውስጥ ተሳታፊ እንዲሆኑ ነው።